يا سلام ጋይስ እንዴት አምሮ እንደወጣዩት ይሄን ፋይሎች አላሳይ ብሎ ነው እንደዚህ ብዬ ላሳያችሁ እንዴት እንደሚያምር ብሪያኔ ብሎ ዋው ቪዲዮ እንዴት ጥብስ እንዳለ ይሄን ይመስላል። እንግዲህ ሙሉውን ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ቤተሰብ? ዛሬ ብሪያኔ ልሰራ ነው። የብሪያኔ አሰራር ብዙ አይነት ነው፣ ግን ዛሬ ደግሞ አንዱን አይነት አሳያችኋለሁ ማለት ነው። እኔ ዶሮዬን እንዴት እንደምተብል ላሳያችሁ ነው። ዶሮውን አጥቤ ለረጅም ጊዜ በጨውና በእንትን ዘፍዝፌዋለሁ። ከዛ አንድ ዶሮ ነው የምሰራው፣ ብዙ ሰው ሳይሆን ለአንድ ሰው ነው። ከመታጠቡ የተነሳ ነጭ ሆኗል። በጨውና በሎሚ ነው በደንብ ያጠብኩት። እንደዚህ ነው። ከዛ በኋላ ላዩ ላይ ሽንኩርት አለኝ፣ የተጠበሰ ሽንኩርት አደርግበታለሁ። እና ነጭ ሽንኩርት አለኝ፣ አንድ ማንኪያ ነጭ ሽንኩርት የተፈጨ። እዚሁ ላይ በግዱነስ አለኝ። በግዱነስ ኩዝበራ እና ናና ካላችሁ አንድ ላይ አድርጋችሁ ማድረግ ትችላላችሁ። እኔ ግን በግዱነስ ብቻ ነው ያለኝ፣ የሚበቃኝ ያክል አደርጋለሁ እንደዚህ። ከዛ ቲማቲም አለ፣ ቲማቲም አደርጋለሁ። ትንሽዬ ሳልሳ ይደረጋል፣ ቢያንስ አንድ ማንኪያ ያክል ማለት ነው። ከዛ ዘባዴ አደርጋለሁ፣ 2 ማንኪያ ዘባዴ። ከፈለጋችሁም ከዛ በላይ ማድረግ ትችላላችሁ፣ የተሻለ ይሆናል እንጂ እንትን አይለውም ጣሙን ማለት ነው። እዚህ ጋር ደግሞ የምጠቀማቸውን ቡኻራቶች አሉኝ። ጨው አለኝ፣ ዝንጅቢል ኖርማሉ እንደ ነጭ ሽንኩርት ጣዝጁ ካላችሁ ፍሬሹን ማድረግ ትችላላችሁ። እኔ ግን ትንሽ ዝንጅቢል ፓውደሩን የተጠቀምኩት ስለሌለኝ እዚህ ጋር ካሪ አለ፣ ጨው አለ፣ ፓፕሪካ እና ደግሞ ኩዝበራና ከሞን ነው። እዚህ ጋር ደግሞ ትንሽዬ ቀረፋ አድርጌያለሁ ማለት ነው። ቀረፋ በፍሬውም እየሰራችሁ ያላችሁ መጠቀም ትችላላችሁ። ከዛ ይሄን እንደባልቄ እንደዚህ ያወርድበታለሁ። በደንብ አድርገን እሽት እናደርገዋለን። ከዛ በደንብ አድርገን እሽት አድርገን ቢያንስ ለ30 ደቂቃ ከድነን እናስቀምጠዋለን። አብራችሁን ቆዩ። ዶሮውን ከቡኻራቱ ጋር ወይም ከቅመሙ ጋር እንደዚህ አድርጌ ቀላቅያለሁ። ትንሽ ዘይቱን አድርጌበታለሁ ሳላቀላቅለው በፊት ያላሳያችሁ ነገር። ዶሮውንም ደግሞ እንደዚህ ከፈት አድርጉት እንትን ስትሉ እንደዚህ አያችሁ፣ እንዲከፍቼ ነው ቁርጥ አድርጌዋለሁ። ምክንያቱም ቅመሙ በደንብ እንዲገባለት ሶሱ ማለት ነው። ይሄኛውን አሁን የተጠቀምኩትን ቅመም አለመጠቀም ትችላላችሁ። የብሪያኔ ቅመም ካላችሁ፣ እኔ የብሪያኔ ቅመም ስላለቀብኝ ነው። የአሁኖቹ የብሪያኔን ቅመም ስለሚተኩ የተጠቀምኳቸው ማለት ነው። አብራችሁን ቆዩ። ያው እንደዚህ ሆኖ ግማሽ ሰዓት አቆየዋለሁ። ከዛ በኋላ ወደ መስራት እንገባለን። ያው ዶሮዬ አንድ ግማሽ ሰዓት አካባቢ አስቀምጫለሁ። ከዛ ዘይቱን ትንሽ እንደዚህ እናደርጋለን። ከቻላችሁ ዶሮአችሁን ከ1 ሰዓት በላይ 2 ሰዓት ማስቀመጥ ትችላላችሁ። የተሻለ ይሆናል እንጂ እንትን አይልም ማለት ነው። መጥበሻዬን አግዬ ትንሽ ኦሊቭ ኦይል አድርጌያለሁ። ከዛ ሽንኩርት አደርጋለሁ። ሽንኩርቱ እንደዚህ ምስ ሲል ነጭ ሽንኩርት እንጨምራለን። ከነጭ ሽንኩርቱ ጋር ትንሽ እንደዚህ አዋህደን ከዛ ዶሮውን እናደርጋለን ማለት ነው። የዶሮ ሽታ ያሰላም፣ በጣም ደስ የሚለው ሽታ። እንደዚህ አድርገን ትንሽ ጊዜ ዶሮ
መጠበስ አለበት አብሮ። ዶሮዋን ትንሽ እሳት ወጋ እንዲያደርጋት እንተዋዋለን ማለት ነው። በደንብ አድርጎ እሳቱ ወጋ ማለት መጠበስ አለበት። ያው እንግዲህ በደንብ እንደተጠበሰ የምታውቁት ዘይቱን ሲያወጣ ነው። እንደዚህ በደንብ አድርጎ እሽት ከተደረገ በኋላ ራሱ በራሱ ወረቀ ልጋር ስላለቀብን ተሰባበረ ነው። ከዛ ትንሽ የውሃ አረግበታለሁ። ውሃ ሳይበዛ ዶሮ እንዲበስል ማለት ነው። ከዛ በኋላ እሳቱን ቀንሰን ሩዛችንን እስክንቀቅል ድረስ ዶሮ ይበስላል ማለት ነው። እንደዚህ የሰራን ነው። አብራችሁን ቆዩ። ስለምትከታተሉ እጅግ በጣም አመሰግናለሁ። ሀሳብ አስተያየት ካለ እቀበላለሁ። እዚህ ጋር ደግሞ ሩዝ የምቀቅልበት ውሃ የፈላ ነው። ጨውና ወረቀ ልጋር ከዛ ቅርፍ አረግበታለሁ። ካላችሁ ቅርንፉድ እና ሄል መጨመር ትችላላችሁ። እኔ ፓውደሩ ነው ያለኝ ያልቆብኛል ማለት ነው። እና ትንሽ ዘይት አረጋለሁ። እዚህ ጋር ታጥቦ የተዘጋጀ ሩዝ አለኝ። 20 ደቂቃ ውሃ ውስጥ አቆይቼዋለሁ። ዘዝፌያለሁ ማለት ነው። ያው ትክትክ ሲል ሩዙን ጨምራለሁ። እዚህ ጋር ደግሞ ዶሮዋ የተፍለቀለቀች ነው። ዋው! ያው ሩዙ ግማሽ ነው የሚቀቀለው። ሙሉ እንዲበስል ታደርጉት። ትንሽ እንደበሰለ ይበቃዋል ማለት ነው። ከዛ እዚህ ጋር አጣርቼ አስቀምጫለሁ። ዶሮውን በዚህ መልኩ መረቁ ሁሉ ብሎ አያችሁት። እንደዚህ ከሆነ በኋላ እኔ የዛሬው አሰራር ያው ለየት ያለ ነው የሰራሁት ማለት ነው። ሌላ ጊዜ ከምሰራውና ዶሮውን ላይ ነው ማድረገው። በጣም እሳቱን ቀንሼ እተዋዋለሁ። ከዛ ሲያልቅ ደግሞ አሳያቸዋለሁ። ያው በዚህ መልኩ ሩዙን አድርጌበታለሁ። ከዛ በኋላ ሲያልቅ አሳያቸዋለሁ ማለት ነው። ሰላም ጋይስ እንዴት አምሮ እንደምታዩት
ይኸው ስንፋሎች አላሳይ ብሎ ነው እንደዚህ ብዬ ላሳያችሁ። ሳያችሁት እንዴት እንደሚያምር ብርያኔ ብሎ ዋው! የዶሮ እንዴት ጥብስ እንዳለ ይሄን ይመስላል። እንግዲህ ሙሉውን